ውድ ተመልካቾች ይህም ቪዲዮ እስከ መጨረሻው ድረስ እንድታዩት በትህትና ጠይቃለሁ። እስከ መጨረሻው ማታዩት ሰላም ጤና ይስጥልን። በያላችሁበት ሁሉ ሰላምና ጤናችሁ ይብዛ። እኔ ናሲ ነኝ። የተከበራችሁ ውድ ተመልካቾች እንግዲህ ተርፌ ድጋሚ ለመገናኘት በቅተናል። ለትንሽ ሌላ ችግርም ሳይፈጠር ማለት ነው እና ደስ ይላል በጣም። በእርግጥ በሰዓቱ በጣም ደንግጬ ነበር። ገብቼ አሰብኩት ትክክል ነው። ይህም ቪዲዮ ግን እስከ መጨረሻው እዩት፣ በጣም ትማሩበታላችሁ። ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ። እወዳችኋለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ አድርጉ። እስከ ዛሬ ድረስ የእናንተን ጥያቄ በመቀበል ኮሜንታችሁን በማንበብ እንደምትፈልጉት በተለይ በምትወዱት ሰው በምታከብሩት ሰው ለእናንተ የፍቅር አርአያ የሆኑ ሰዎችን ሙዚቃ በሚያምር ግጥም ወደ እናንተ ሳደርስ የነበረው እኔ ናሲ ነኝ ማለት ነው። ውድ ተመልካቾች በዚህ አጋጣሚ በቅድሚያ ስለ ድጋፋችሁ እንዲሁም በኮሜንት በላይክ ስለ ሁሉ ነገር እያመሰገንኩ ግን አንድ ነገር መናገር እፈልጋለሁኝ። ምን መሰላችሁ? እኛ በጣም የምንወዳቸው ካፕሎች አሉ። በተለይ በፍቅር ሁሌ ልናያቸው መንፈልጋቸው አስታራቂ የሆኑ ግጥሞችን እንጽፋለን ማለት ነው። እናንተ በምትፈልጉት መንገድ ይሁን በምትሉት መንገድ የእናንተን ጥያቄ በመቀበል አክብሬያችሁ ማለት ነው። በተለይ ሁሌ ደስተኛ መስለን የሰዎችን ደስታ ለማየት እንሞክራለን። በእርግጥ እኔ እስከ ዛሬ ድረስ የራሴ ህይወት አለኝ፣ የምፈልገው ነገር አለ። ግን ደግሞ ከዛ በላይ ሰብስክራይበሮች፣ ቤተሰቦች ደስተኛ ለማድረግ ሞክሬያለሁ ማለት ነው። በዛም ደግሞ ድጋፋችሁንም ያገኘሁበት ነው። ያ ደግሞ ከምንም በላይ ደስታ ነው። በተለይ ደግሞ የተስፋ ምልክት፣ የፍቅር ምልክት እንዲሁም የጥንካሬ ምልክት የሆኑንን የፍቅር አርአያ የሆኑንን አይተናል በዚሁ ዩቲዩብ ላይ ማለት ነው። ለእኔም ጭምር አርአያ ናቸው። ለእኔም ጭምር በጣም ብዙ የሚያስተምሩኛሉ መወዳቸው። እናንተ ደግሞ ካወቃችሁ ያው ለእኔ የፍቅር አርአያ ነው የምትሉትን ለእኔ የፍቅር ተምሳሌት ነው፣ ለእኔ የጥንካሬ ተምሳሌት ነው የምትሉትን ሰው ኮሜንት ላይ ጻፉ። ሁላችንም አርአያ አለን ማለት ነው። በተለይ ሙዚቃ ምንሰራላቸው እንዲሁም ደግሞ በእኔ ዙሪያ ደግሞ ያላችሁን ሀሳብ አስተያየት፣ ትችትም ይሁን ፍቅርም ይሁን ድጋፍም ይሁን ኮሜንት ላይ መጻፍ ትችላላችሁ። እኔ ኮሜንታችሁን ጊዜ ቁጭ ብዬ ጊዜ ሰጥቼው አነባለሁ ማለት ነው። ያንን አድርጉ። ያለኔ በጣም በጣም ትልቅ ነገር ነው ማለት ነው። እና ባለፈው የሰራነው ቪዲዮ ላይ እንግዲህ ሁላችሁም እንዳያችሁት ነው። አጋጣሚ ያልጠበቅኩት ነገር ተፈጥሯል። በጣም ልቤ አዝኗል። በጣም ተሰምቶኛል። እጅግ በጣም ማለት ነው። ቢሆንም አልፌዋለሁ። ቀጣይ ደግሞ የራሴ የሆነ መንገድ አለ። ያንንም ማሳያችሁ ይሆናል። ግን ከዛ በፊት ደግሞ የእናንተ አንዱ ላይክ፣ አንድ ኮሜንት ለአንድ ሰው ሼር የምታደርጉት ለእናንተ ቀላል ነገር ቢሆንም ለእኔ እጅግ በጣም ትልቅ ነገር ስለሆነ ያንን እንድታደርጉ በትህትና በድጋሚ ጠይቃለሁኝ። ከልብ ደግሞ ወዳችኋለሁኝ። ይሄን ያክል ቆይታችሁ እየተመለከታችሁ በመሆኑም ከልብ አመሰግናለሁኝ። ሁሌም ፍቅራችሁ ድጋፋችሁ አይለየን እላለሁኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። በውስጣችን ሁላችንም የተለያዩ ጥያቄዎች አሉ። ማህበራዊ ሚዲያ ላይ እንደምናየው ሁሉ ደግሞ የራሳችን የፍቅር ውጣ ውረዶች አሉ፣ የፍቅር ጥያቄዎች አሉ፣ ያልተመለሱልን የተመለሱልን፣ እንዲሁም ደግሞ ግራ አጋቢ የላይፍ መንገድ ላይ ያለናለን። ይህ ደግሞ የሁላችንም መንገድ ነው። እኔም እንደዛው የራሴን ባላሳይም
እጅግ በጣም አድካሚ የሆኑ የፍቅር ህይወት አለኝ። እጅግ በጣም በጣም ልብ የሚነካ ውጣ ውረድ የበዛበት እንዲሁም ፍላጎት አለኝ። ያልተሟላ ማለት ነው፣ ግን እግዚአብሔር ይመስገን ይሞላል። ተመስገን ማለት ነው። ኖርማሊ ግን ስለ ቆይታችሁ ከልብ እያመሰገንኩኝ አሁንም አብሮነታችሁን እንድታሳዩን ከልብ በትህትና እጠይቃለሁኝ። ይህም ቪዲዮ ደግሞ ላይክ አድርጉ፣ ሼር አድርጉ፣ ኮሜንትም ጻፉ። ለማታቁኝ በድጋሜ እኔ ናሲ ይባላለሁኝ። ወሬ አላበዛባችሁ እና በቀጣይ ቪዲዮ ስለምንገናኝ ካሁን በኋላ ደግሞ ሁሌ እንገናኛለን ብዬ ተስፋ አደርጋለሁኝ። የእናንተ የፍቅር አርያ ማን እንደሆነና ስለ እነሱ መጻፍ የምትፈልጉትን ነገር ኮሜንት መስጫው ላይ መጻፍ ትችላላችሁ። እኔ ቁጭ ብዬ አነበዋለሁ፣ ጊዜ ሰጥቼው ማለት ነው። እና ሀሳባችሁን የሁላችሁን ትችት የሚሆን ድጋፍ እቀበላለሁኝ። ከልብ ከልብ አመሰግናችኋለሁ፣ እወዳችኋለሁ። ለሁላችሁም የምትፈልጉትን አይነት የፍቅር ህይወት ፈጣሪ ይስጣችሁ፣ የሰጣችሁም ደግሞ ፈጣሪ ይባርክላችሁ፣ ዘላለማዊ የሆነ ፍቅር ይስጣችሁ ለማለት እፈልጋለሁኝ። በቀጣይ እጅግ በጣም በሚያምር እና ባልጠበቃችሁት ሰርፕራይዝ አደርጋችኋለሁ። ከልብ እወዳችኋለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። መልካሙን ሁሉ እመኛለሁ። በቀጣይ ቪዲዮ እንገናኛለን። ባባይ